እንዳትጠቀሙ። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከር ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ከአሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ እርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ይህ ነው ስግጥግጥ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣ ነኝ። ባህልና ስነ ምግባርን ጥሰው የተባሉት የቲክቶከሮች ምን አይነት ክስና ቅጣት ሊገጥማቸው ይችላል የሚለውን ደግሞ እናያለን ማለት ነው። እና አዶናይም እንደተጨመረበት ሰምታችኋል። እንግዲህ ሙሉ መረጃውን ቢቢሲ ላይ በስነስርዓት ተጣርቶ የተለቀቀው ማለት ነው። መጀመሪያ ግን ሰብስክራይብ አድርጉ፣ ሼር ላይክ አድርጉ ይሄን ፔጅ። ወደ ዛሬው ቪዲዮ እንግዲህ የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ ቲክቶከር በቁጥጥር ስር ውሎ ምርመራ እያጣራ መሆኑን ገልጿል። ሐሙስ ህዳር 1 2018 ዓ.ም አዶናይ በቁጥጥር ስር ከመዋሉ አስቀድሞ ማክሰኞ ህዳር 30 2018 ዓ.ም የፌዴራል ፖሊስ በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋልጥ ልብስ በአደባባይ ለብሰው የታዩ ያላቸውን ተጠርጣሪዎችና ግብረ አበሮቻቸውን ማሰሩን አስታውቆ ነበር። ባለፈው የታሰሩት 5 ሰዎች ማለት ነው። ሰርቼላችሁ ነበር ቪዲዮ። እንግዲህ አዶናይ ብርሃነ ረቡዕ ዕለት የታሰረው ማክሰኞ በቁጥጥር ስር ከዋሉ 5 ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑንም ፌዴራል ፖሊስ ጨምሮ ገልጿል። ከፍተኛ ተከታይ ያላቸው እና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። አዶናይ በቲክቶክ ላይ 3.9 ሚሊዮን ተከታዮች ያሉት ሲሆን ማክሰኞ ዕለት በቁጥጥር ስር ከመዋሉ መካከል ወንጌል በቲክቶክ ስሟ ኢቫን 700,000 ገደማ እንዲሁም ዮሐንስ ወይንም በቲክቶክ ስሙ ጃኒ 434,000 ገደማ ተከታዮች አላቸው። ፖሊስ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ የሆነ አለባበስ ለብሰው ታይተዋል ያላቸው ወንጌላዊት ገብረ እንድሪያስ፣ ዮሐንስ መኮንንና ግብረ አበሮቻቸው ናቸው የተባሉ በረከት ጸጋዬ፣ መቅደስ ደረጀ፣ ግሩም ገዛኸኝ በቁጥጥር ስር መዋሉን የተገለጸ ማክሰኞ ዕለት ነበር። እነዚህ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እስካሁን ድረስ ፍርድ ቤት ስለመቅረባቸው የተባለ ነገር የለም። ፖሊስ ረቡዕ ዕለት የአዶናይን በቁጥጥር ስር መዋል በገለጸበት የፌስቡክ ገጹ ላይ እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው መንገድ የሚጠቀሙ ያላቸው ወጣቶች ላይ እርምጃ መውሰዱን እንደሚቀጥል አስታውቋል። ይሄ ሀሳብ በጣም ጥሩ ሀሳብ ነው። ምክንያቱም ዘንድሮ ስልክ እጅ ላይ የሚገኝ ነገር ስለሆነ ማን ያየዋል፣ ልጆች ያየዋል ወይ ምናምን አይባልም። ዝም ተብሎ ነው የሚለቀቀው። በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ አገርን የሚጠቅሙ ተግባራትን እንዳያከናውን በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረግ ተግባር ለመከታተል ፖሊስ ስራውን እንደሚቀጥል
ገልጿል። እንግዲህ አዶናይ ስግጥ በሚለው የሚገባው አዶናይ በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የመጣ ሲሆን ስግጥ ፍምስ በሚል ንግግሩ በበርካቶች ዘንድ መነጋገሪያ ሆኖ ነበር። አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ በትግርኛ ማለት ነው ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቅቀው አምናለሁ ብላለች። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታኝ ልጄ ነው። ከዚህ በተጨማሪም የኢትዮጵያ አየር ኃይል ባልደረቦች በተገኙበት ንግግር ማድረጉ ለሌላ ተጨማሪ ውዝግብ መነሻ ሆኖ ነበር። እሱ በጣም ቲክቶክ ክሬቲቭ አዋርድ 2025 ህዳር 21 2018 ዓ.ም ለሶስተኛ ጊዜ በኢትዮጵያ የተካሄደ ሲሆን ዝግጅቱን በቀጥታ በአርቲስት ቲቪ ላይ ተላልፏል። ረቡዕ ዕለት በፖሊስ ቁጥጥር ስር የዋለው አዶናይ በዚህ የቲክቶክ ክሬቲቭ አዋርድ ላይ አሸናፊ በመሆን መኪናን ጨምሮ በተለያዩ ዘርፎች ሽልማቶችን አግኝተዋል። እንግዲህ የቲክቶከሮቹ ስር ምንን ያመለክታል የሚለውን ደግሞ እናያለን። ጉዳዩን የሚመለከት በማህበራዊ ሚዲያ ላይ ሀሳቦቻቸውን የሚያጋራ በፍቃዱ ኃይሉ ቲክቶከሮቹ ከመታሰራቸው አስቀድሞ በማህበራዊ ሚዲያ ዘመቻ ተከፍቶባቸዋል እንደነበር ያስታውሳል። የማህበራዊ ሚዲያ ዘመቻን ተከትሎ መንግስት ምላሽ የሚሰጥበት አጋጣሚ እየተፈጠረ ነው የሚሉ በፍቃዱ ይህ ህጋዊ መሰረት ያለው አይመስለኝም ብሏል። የሽልማት ስነስርዓቶች ላይ ሰዎች በዲዛይነር አሰርተው በተለያዩ አይነት አለባበስ መገኘታቸው የተለመደ ነው የሚለው በፍቃዱ በእነዚህ ራሳቸውን ይገልጻሉ ወይንም ደግሞ መልእክት ያስተላልፋሉ ሲሉ ያስረዳል። በፍቃዱ ፖሊስ ማክሰኞ ዕለት ተጠርጥረዋል ብሎ ስማቸውን ከዘረዘራቸው ቲክቶከሮች መካከል አንዱ በመጥቀስ እናቴ ብቻዋን ነው ያሳደገችኝ በማለት የሴቶችን ተፈጥሯዊ ፈተናና ጥንካሬ ማስታወስ ፈልጋለሁ በሚል ቀይ ልብስ ለብሶ መገኘቱን ጠቅሷል። እንትናኗ ይኸው ወጣት ሴቶች በየወሩ በወር አበባ የሚሰቃዩትን ለማስታወስ በሚል ልብሱን አሳፍቶ መልበሱን መግለጹን አስታውሰዋል። በዚህ ልጅ እንዲሁም የእጁ ቦርሳ የያዘው ቲክቶከር ልጅ ላይ በማህበራዊ ሚዲያ ከተመሳሳይ ጾታ ግንኙነት ጋር ተያይዞ ዘመቻ ተከፍቶባቸው እንደነበር በፍቃዱ ይናገራል። ይህ የማህበራዊ ሚዲያ ውንጀላ ሀቅ ላይ የተመሰረተ አይደለም የሚለው በፍቃዱ ስሜታዊነትና ግምት ላይ የተመሰረተ ፍርሃት ነው ሲል ያጣጥላል። የአጃኒ ግብረ ሰዶም ሊሆን አይችልም አሉ ነው ከምናየው አንጻር። በፍቃዱ በእኔ እምነት የጸጥታ ኃይሎች ምላሽ የሰጡት ለዚህ ዘመቻ ነው ሲል ተናግሯል። አቃቢ ህግ የትኛውንም የህግ አንቀጽ እንደሚጠቅስ ገና አልታወቀም የሚለው በፍቃዱ አስረን እየመረመርን ነው ማለቱን በማስታወስ የለበሱት በአደባባይ የሚታይ ነገር በመሆኑ አስረው ምን እንደሚመረምሯቸው ራሱ አላወቅንም ብሏል። የሚገርም ሰው ነው በፍቃዱ። ቲክቶከሮቹ የተላለፉት የህግ አንቀጽ ካለ በቀጥታ ክስ ቢመሰረትባቸው የተሻለ እንደነበርም ጨምሮ ገልጿል። ዋው ምን አይነት ክስና ቅጣት ሊገጥማቸው ይችላል? እንግዲህ ይሄንን በጣም የሚያጓጓ ነገር ነው። ቢቢሲ በቲክቶከሮቹ በየትኛውም የወንጀል ህግ ሊጠየቁ እንደሚችሉ ያነጋገረው የህግ ባለሙያዎች የተመሰረተባቸው ክስ እስካልታወቀ ድረስ መናገር አስቸጋሪ መሆኑን ገልጸዋል። ነገር ግን ፖሊስ ከሰጠው መግለጫ በመነሳት በ1996 የወጣው የወንጀል ህግ አንቀጽ 639 አንቀጽ 1 መሰረት ሊከሰሱ ይችላሉ ብሎ መገመት እንደሚቻል ተናግሯል። ይህ አንቀጽ ማንም ሰው አስቦ ህዝብ በሚበዛበት ቦታ ወይንም በህዝብ ፊት የግብረ ስጋ ድርጊትን ወይንም ለመልካም ጠባይ ወይንም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማንኛውንም ሌላ ጸያፍ ድርጊት የፈጸመ ወይንም በአኳኋን ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይንም ከ1,000 ብር በማይበልጥ መቀጫ ይቀጣል ይላል። 1,000 ብር እንኳን ምንም አይደለም፣ ግን 1 ዓመትና 3 ወር ብዙ ነው። ረቡዕ ዕለት የአዶናይ መታሰርን አስመልክቶ ፖሊስ የሰጠው መግለጫ ላይ ቀደም ብለን ከታሰሩ ተጠርጣሪዎች ወንጀል ጋር በተያያዘ መታሰሩ መናገሩን በማስታወስ የማህበራዊ ወጀብን ተከትሎ በቲክቶክ ላይ የወጣቶችን ድምፅ ከፍ እያለ ስለሆነ ያንን ለማፈን እና ለማስደንገጥ የፈለገ ነው የሚመስለው ብሏል። አስተያየት የሰጡ ሰው ግን ደፋር ነው። ቲክቶክ
ክሬቲቭ አዋርድ የውድድርና የሽልማት ስነ ስርዓት የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የአገርን ገጽታ በመገንባት ረገድ አስተዋጽኦ እንደሚኖረው አዘጋጆቹ በወቅቱ ተናግረው ነበር። የውድድሩ አዘጋጆች የሽልማት ስነ ስርዓት የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የአገርን ገጽታ መገንባት ረገድ አስተዋጽኦ እንዳለው አዘጋጆቹ ይናገራሉ። በችሎታቸው አገርን በጥሩ ስም ማስጠራት የሚችሉ እንዲሁም ሰላምን በዲጂታል መረብ የሚያስተዋውቁ ወጣቶች ለማበረታታት ያለመ ነው በተባለው በዚህ የሽልማት ስነስርዓት ላይ ከ5 ሚሊዮን ብር በላይ ለሽልማት መዋሉ ተገልጿል። ዋው! መድረኩ አርቲስቶችን፣ ኮሜዲያኖችን፣ ዳንሰኞችን እና ሌሎች ተሰጥኦዎች እንዲያሳዩበት 26 የመወዳደሪያ ዘርፍ ተዘጋጅቶ ነበር። የጸጥታ አካላት የወሰዱት እርምጃ ቲክቶክ ላይ እየጎለበቱ የመጡ ድምጾችን ለማፈን ይመስላል የሚለው በፍቃዱ እነዚህ ድምጾች ፖለቲካን አይደሉም፣ ባህልን ከመጠበቅ የሚመጣ ይመስላል። ወግ ጠባቂነትንም ደግፎ ከሆነ ሊበራልነት ወንጀል አይደለም ሲል ይሞግታል። ኢትዮጵያ ውስጥ ያሉት ወጣት ቲክቶከሮች ተጽዕኖ የመፍጠር አቅማቸው ከፍተኛ የሆነ እና እያደገ በመጣ ቁጥር መንግስት ስጋት ሊገባው እንደሚችል ያለውን ግምት ይናገራል። እነዚህ አሁን በቁጥጥር ስር የዋሉት ቲክቶከሮች እንኳን ባይሆኑ እነርሱን የሚመለከቱና ያላቸውን ተጽዕኖ የሚረዱ ሌሎች ለዚህ ተግባር ሊያውሉት ይችላሉ የሚል ስጋት መንግስት ሊያድርበት እንደሚችል ያለውን ግምት ያስቀምጣል። መንግስት ቲክቶክ ቁጥጥር ውጪ እንዳይወጣ እኔን ያየህ ተቀጣ ለማለት እነዚህን በማሰር ሌሎችን የሚያስፈራራበት እድል ይኖራል ሲልም ያብራራል። ይሄ ጥሩ ነው፣ ሌላው መማሪያ ይሆነዋል። ግን 1 ዓመትና 3 ወር ባይቆጡ ጥሩ ነው። ዝም ብለው ትንሽ ቀን አስረው ቢያስወጣቸው ጥሩ ነው ማለት 1 ዓመትና 3 ወር ብዙ ነው። ግን ደግሞ አዶናይ ያው አላባባሉ ነው እንጂ በተለይ ጃኒ ምንም የሚያደረገው ነገር አልታየኝም። ያችኛዋ እንኳን አንድ ይቅርታም አልጠይቅም ብላለች። ቢያንስ ጃኒ ይቅርታ ጠይቀዋል፣ እሷ ይቅርታ አልጠይቅም ብላለች። ስለዚህ እሷ እንኳን ኖርማል ነው፣ ብትቀጣ ጥሩ ነው። ሁለተኛ አለባበሷን ታስተካከላለች ብዬ አስባለሁ። ሌላውም ቲክቶክ ላይ የሚወጣውን ማህበረሰብ ያስተካከላል፣ የሚናገረውን ነገር፣ የሚለብሰውን ሁሉ ነገር። ምክንያቱም አሁን ቲክቶክ ስልክ ህፃን ልጅ ሳይቀር ነው የሚያየው። ስለዚህ የሚናገሩትንና የሚያሳዩትን ነገር መቆጣጠር መቻል ይሄ ትልቅነት ነው፣ ከመንግስት የማይጠበቅ ማለት ነው። መንግስት የዚህን ያህል ያገባኛል ብሎ ማስተካከል መጀመሩ በጣም አሪፍ ነገር፣ ከዚህ ሌሎቹ ይታረማሉ። ስለዚህ አሪፍ ነገር ነው። እኔ አልደበረኝም ባይዘው እንደኔ ሀሳብ። ምክንያቱም ዘንድሮ ህፃን ልጅ ሳይቀር ነው ቲክቶክ የሚያየው። ቲክቶክ ላይ የሚለቀቁ ቪዲዮዎች የልጆችንም አይታችኋል፣ አጀብ የሚያስብል። ስለዚህ ሁሉም ፕላትፎርሙ ላይ ህዝብን የሚያስተምር ነገር ወይም የሚያስቅ ነገር ማለት ኦቨር ይሄ ስነ ምግባርን የሚያስጥስ ነገር መታየት ይቆማል ማለት ነው። ጥሩ ነው። ይሄ ዘርን ምንን እንትን የሚል ነገርም ይቆማል። ስለዚህ ይሄ በጣም ጥሩ ነገር ነው ባይነኝ እንደኔ፣ ሰው የሚያስተላልፈውን ነገር መጠንቀቁ ማለት ነው። ስለዚህ አሪፍ ነው ማለት ነው። የጋዜጠኛውንም ጉዳይ እኮ አጣርተው ቢይዙት ጥሩ። ለነገሩ ግን እሱ እግዚአብሔር ይሁን። የዛሬው ቪዲዮ ይሄን ይመስል ነበር። ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። ዝም ብዬ ወሬን ቀደድኩ በዛው ተመስጬ። ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። ባይ